ሰላም ሰበሰን እንዴት ነህ? ደህና ነህ? አለሁ እግዚአብሔር ይመስገን። ከዚህ በፊት አርኪ ኤክስፖ ላይ የዛሬ 6 ወር አግኝቼ ነበረና ያኔ ነበር ማስታውሰው ሱቆች አፓርትመንቶች እንደነበሯችሁ ነግረኸኝ ነበረ። ያው ያኔ የነበሩት ያልቃሉ፣ ግን አሁን የንግድ ሱቅ ለመግዛት ሳስብ እናንተ ጋር መጣሁኝና የተወሰነ መረጃ ብትሰጠኝ፣ መቼ ነው የተጀመረው፣ ያሉትን ካሬዎች፣ ቦታው ከሌላው በምን ትለያላችሁ? እነሱን የተወሰነ መረጃ። ስለዚህ ፉል ኢንፎርሜሽን ነው የምትፈልጊው ማለት ነው። እንግዲህ እነዚህ ሱቆች የሚገኙት መርካቶ ተክለ ሃይማኖት ቤተክርስቲያን አጠገብ ነው። ያ ማለት በጀርባ በኩል የስልጤ መስጊድ ይኖራል። በአራቱም ማዕዘን መንገድ ይኖረዋል። በስሪዲው ላይ እናያለን አሁን። ከዛ በተጨማሪ በአንድ አመት ውስጥ ዴሊቨር የምናደርገው ፕሮጀክት ነው የሚሆነው። እንደምታውቂው ሜሪት ፕሮፐርቲስ ነው አሁንም ይሄኛው ሱቅ ድጋሚ ላውንች ያደረገው። G+4 የገበያ ማዕከል ነው የሚሆነው። እንዳልኩሽ በአንድ አመት ውስጥ የሚያልቅበትም ትልቁ ሪዝን ምንድነው? G+4 ሲሆን ለመገንባት ቶሎ ለከስተመር ዴሊቨር ለማድረግ ስለሚያመች ነው ማለት ነው። ዲዛይኑን እያየ ነው ይበዛው በደንብ። እሺ ሙሉ ፕሮጀክቱ ይሄን ይመስላል። እንደምታየው አራቱም ማዕዘን ላይ መንገድ አለ። ይሄኛው ሜን ሮዱ ነው። ከዛ በተጨማሪ እዚህ ጋር ወደ ስልጤ መስጂድ የሚወስደው መንገድ አለ በውስጥ በኩል። በጀርባ በኩል ደግሞ ትልልቅ የጭነት መኪና የሚወርድበት ስፓት ነው የሚኖረው ማለት ነው። አጠቃላይ እንዳልኩሽ G+4 የገበያ ማዕከል ነው ብዬሻለሁ። በአንድ አመት ውስጥ ነው ዴሊቨር የሚደረገው። ከዛ በተጨማሪ ቢልዲንጉ ላይ የምናያቸው እነዚህ ኦፕን ዳውን ሙሉ ቢልዲንግ ውስጥ ናቹራል ኤር በደንብ ቬንቲሌት እንዲያደርግና ከዛ በተጨማሪ ደግሞ በቂ የሆነ ብርሃንም አት ዘ ሴም ታይም እንዲያገኝ ታሳቢ ተደርጎ የተሰራ ነው ማለት ነው። ከዛ በተጨማሪ ደግሞ አዲሽናል ደግሞ ምን አለው? ይሄ ሜን ጌት ይሆናል። አጠቃላይ ወደ 8 በሮች ናቸው የሚሆኑት። እሺ እያየሁት ነው። በጎን በር ይኖራል፣ በዚህ ጋር በር አለው፣ በዚህ ጋርም ደግሞ በጀርባ በኩልም በር ይኖራል ማለት ነው። ይሄን ይመስላል። ዴሊቨሪ ታይሙ 1 አመት ነው። በአንድ አመት ውስጥ ዴሊቨሪ የምናደርገው ፕሮጀክት ነው። ከኮሪደር ልማቱ ጋር ተያይዞ የወጣ ፕሮጀክት ነው ማለት ነው። 18 ካሬ ከአስፋልት ገባ ብለን ነው እየሰራን ያለ ነው። ያም ደግሞ ለፓርኪንግ እንዲሁም ደግሞ ኮሪደር ልማቱንም ኢንክሉድ አድርገን ነው እየሰራን የሚገኘው። ይሄ ቢልዲንግ አጠቃላይ ወደ 6400 ካሬ ላይ ያረፈ G+4 ቢልዲንግ ነው ወይም ደግሞ የገበያ ማዕከል ነው የሚገነባው ማለት ነው። ከሌሎች ቢልዲንጎች ስፔሻሊ እዛ አካባቢ ካሉት ምን ለየት ያደርገዋል ካልሽ ዱባይ ስታንዳርድ ሞል ነው። ፍሪ ማርኬት የነበረውን ወይም ደግሞ እዛ አካባቢ ላይ ካይሻቸው እኚህ በኮንቲነር ሱቆች ሞስት ታይም በዛ ነው እየተገበያዩ ያሉት። የንግድ እንቅስቃሴያቸው በዛ ውስጥ ነው እንትን እየሰሩ ያሉትና አሁን ላይ በሞል ውስጥ ስታንዳርዳቸውን ከፍ አድርገን እዛ አካባቢ ያሉ ነጋዴዎችን በዚህ መልኩ እንዲሰሩ ታሳቢ ተደርጎ ከመንግስት ጋር የወጣ ትልቅ ፕሮጀክት ነው ማለት ነው። አሁን ላይ ኦልሞስት 1 ወር ይሆናል ከተጀመረ ከወጣ ወይም ከተጀመረ አት ዘ ሴም ታይም ፕሮግረሱ ማለት ነው። በ1 ወር ባልሞላ ጊዜ ውስጥ ቁፋሮ ፋይናላይዝ አድርገን ሳይት ክሊራንስ ፋይናላይዝ አድርገን ማት ፋውንዴሽን አሁን እየሞላን እንገኛለን ማለት ነው። ከዛ በተጨማሪ ሌላ የምትፈልጊው ያልመለስኩልሽ ጥያቄ ካለ? ኦኬ ከማቋረጥ ብዬ ነበር ያልመለስክልኝ ጥያቄ አንደኛ ካሬዎቹ ምን ያክል ናቸው የሚለውን፣ ሁለተኛ ደግሞ ሌላ ሪል ስቴት ላይ አሁን ለምሳሌ 10 ካሬ ከሆነ የኮሪደር ምን ያክል ነው የምትቀንሱት? ዋጋቸው እሱን አስረዳኝ። በጣም አሪፍ። ከካሬዎቹ ልጀምርልሽ እና አሁን እንግዲህ እዚህ ቢልዲንግ ላይ ከ11 ካሬ 16 22 እና 32 ካሬ ኦፕሽኖችን ለሽያጭ አውጥተናል። አሁን ላይ 11 እና 16 ካሬ ፋይናላይዝ አድርገናል። ያ ማለት ሽያጭ አጠናቀናል within 1 መንዝ ውስጥ ማለት ነው። አሁን ላይ ፍሪ ወይም ደግሞ አቬለብል የሆኑ ሱቆች 22 እና 32 የካሬ ኦፕሽኖች ናቸው እየሸጥ ያለ ነው ወይም የቀሩን ስቶክ ማለት ነው። ከዛ በተጨማሪ ደግሞ ኔት ኤሪያ ወይም ኮመን ኤሪያ ብለሽ በጠየቅሽኝ እኛ ጋር ለየት የሚያደርገን እንዲሁም ከሌሎች ሪል ስቴቶች ከስተመር ኢንተረስትድ ሆኖ ሲሰማ ቶሎ ጆይን እያደረገ ያለው ወደኛ ፕሮፐርቲዎች ላይ በኔት ኤሪያ ነው እየሸጥን ያለ ነው። ያ ማለት 22 ካሬ ነው። ምንም አይነት የኮመን ኤሪያ አይነካባቸውም። አዘይሎ ዘዴ ያንኑ ሱቅ ነው የሚረከቡት ማለት ነው። 22 ካሬ ማለት ለክቼ ውስጡን 22 ካሬ ነው እንጂ የምወስደው ቀንሳችሁ ምናልባት 15 ካሬ 17 ካሬ አሰጡንም። አይቀነስም። በኮሪደር ፓርኪንግ ምናምን ተብሎ ምንም ይቀነስ የለም። በኔት ኤሪያ ነው የሚገዛው። 32 ካሬም ስንል አት ዘ ሴም ታይም እንደዛ ምንም ይቀነስ የኮመን ኤሪያ አይኖርም ማለት ነው። ሙሉ ለሙሉ
በኔት ነው አሁን እየሸጥን ያለ ነው ማለት ይቻላል። ጥሩ። እንዲሁም ሌላኛው ደግሞ ከሌሎች ሪል ስቴቶች ለየት የሚያደርገው እንደ ቲፕ ልጨምረልሽ እና ከዶላር ኤክስቼንጅ ሬት ጋር ከማቴሪያል ኮስት ጋር ወይም አጠቃላይ ኢንፍሌሽን ከምንለው ኮስት ጋር ምንም አይነት ሪሌት የሚያደርግ ነገር አይኖርም። ይህም ደግሞ አግሪመንት ላይ በግልጽ እና ክሊር በሆነ መልኩ ለከስተመር ተቀምጦ የሚፈራረሙበት አይነት መንገድ ነው ያለው ማለት ነው። አሁን ሌላ የምትነግረኝ አቬሬጅሊ ዋጋቸውን ንገረኝ። እኔ እንደውም መርጃ አድርጌ የኮመን ኤሪያ የምትቀንስ መስሎኝ ተለቅ ያለ ሱቅ ለመውሰድ ነበር ሀሳቤ። 32 ካሬ ኔት ኤሪያ ከሆነ እሱ ይበቃኛል። ስለዚህ የቀሩት 22 እና 32 ካሬ ስለሆኑ አቬሬጅሊ ንገረኝና ቀሪውን ደግሞ ፋይሎች አታች ታደርግልኛለህ። ፕራይሳቸውን ስፔሲፊክሊ ስነግርሽ አሁን 22 ካሬውን ብቻ ከግራውንድ ጀምሮ እስከ ሶስተኛ ፎቅ ላይ ብናያቸው ግራውንድ ላይ 6.9 ነው አጠቃላይ ክፍያ 22 ካሬው። ከዛ በተጨማሪ አንደኛ ፎቅ ላይ ደግሞ ሲሆን 5,200,000 ብር፣ ሁለተኛ ፍሎር ላይ ደግሞ ሲሆን 4,400,000 ብር አጠቃላይ ክፍያ ማለት ነው። እንደ ሰርድ ፍሎር ላይ ደግሞ ለሚገዛ ከስተመር 3,500,000 ብር አጠቃላይ ክፍያ ከፍሎ መግዛት ይችላል። እንዳልኩሽ አሁን የጠቀስኩልሽ ዋጋ የ20% ዲስካውንት ተደርጎባቸው ካሽ ለሚከፍሉ ደንበኞች የወጣ ፕራይስ ነው ማለት ነው። ያ ማለት አዘንዶ ዘደይ ሱቃቸውንና ወይም ደግሞ ካርታ እንዲሁም ቁልፋቸውን ነው የሚረከቡት። ምንም አይነት አዲሽናል ፔመንትን አይጠየቁም ማለት ነው። ካልሆነ ደግሞ በዳውን ፔመንት መክፈል ፈልጋለሁ ለሚል ከስተመር እንዳልኩሽ ከ1,300,000 ብር ቅድመ ክፍያ ጀምሮ ሪሜኒንግ አማውንት ወዘን 1 year ውስጥ ቤዝድ ኦን ፕሮግረስ ከፍለው ማጠናቀቅ ይችላሉ ማለት ነው። በጣም ጥሩ። ግንባታውን እያየው ማለት ነው። ግንባታውን እያየው ማለት ነው። አዎ ቤዝድ ኦን ፕሮግረስ ነው የሚሆነው። ያ ማለት ግንባታ መሰረት ያደረገ ያከፋፈል ሁኔታ ነው የሚሆነው። which means 1,300,000 ብር ዳውን ፔመንት ከፍሎ አግሪመንት ውል ከተፈራረመ በኋላ የተቀረውን ክፍያ የሚከፍለው እንዴት ነው? ግንባታን መሰረት ያደረገ ነው ብዬሻለሁ። አግሪመንት ላይ ይቀመጣል። ከፋውንዴሽን ስራ ሙሉ ሲጠናቀቅ እንደን ሁለተኛው ወለል ሲሞላ፣ ሶስተኛው ወለል ሲሞላ፣ አራተኛው ወለል ሲሞላ እያለ እንዳልኩሽ በፕሮግረሱ በ6 ዙር ክፍያ ከፍሎ የሚያጠናቅቀው ፔመንት ስኬጁል ወይም ደግሞ ታይም ላይን ያለው። ግን ከቦታው አንጻር ምን ትመክረኛለህ? ምን ሪከመንድ ታደርግ? አሁን እኔ ሌላ ቦታ አይቼ ነበር የመጣሁት፣ ግን ተክለ ሃይማኖት ስለተባለ ከቦታው አንጻር ግን አንተ ቦታውን እንዴት ታስረዳኛለህ? ጥሩ ነው ብላ ታስባለህ? ለንግድ አሁን እኔ ለመነገድ አክቹአሊ አይደለም፣ ግን ለማከራየት መስራት ብፈልግ ደግሞ ገብቼ ለመስራት ነው። ለኢንቨስትመንት ዋይዝ ባከራየው ምን ኢንካም ጀነሬት ያደርግልኛል? ሶ አሁን እንግዲህ አድቫይስ ነው የጠየቅሽኝ። ሶ ምን እመክራለሁ? አሁን አዲስ አበባ ውስጥ ወይም ደግሞ ሙሉ እንደ ኢትዮጵያ ትልልቅ ንግዶች እየተካሄዱ ካሉባቸው ቦታዎች ውስጥ አንደኛውና ዋነኛው የትኛው ነው ብለሽ ኢንተርኔት ላይም ቼክ ማድረግ ትችያለሽ። ዋሬቨር ኢት ኢዝ ሌሎችን ሰዎችም ወይም ንግድ ላይ ኤክስፒሪየንስ ያላቸውን ሰዎች መጠየቅ ትችያለሽ። አንደኛ መርካቶ ነው፣ ሁለተኛ መገናኛ፣ ሶስተኛ ቦሌ እንደ ካሳንቺስም ሊመደብ ይችላል ከንግድ ቦታዎች ውስጥ። እነዚህን 4 ቦታዎች ሊጠቅስልሽ ይችላል። ከዛ ውጪ ምንም ሪከመንድም አላደርግም። ናት ማች ፕሮፊታብል ስፔሻሊ በሱቅ ወይም በኮሜርሻል ዋይዝ ማለት ነው። ሶ መርካቶ በመጀመሪያነት ደረጃ የምናስቀምጠው ነው። ምክንያቱም ከክፍለ ሀገር ሊሆን ይችላል ከተለያዩ ሀገራት ላይ መርካቶ መጥተው ነው የሚገበያዩት። ናት ኦንሊ 1 ፒስ 2 ፒስ 3 ፒስ በደርዘን ነው እየወሰዱ አብዛኛው ማከፋፈያ ያለው እዛ ነው ማለት ነው። ሶ በዛ መልኩ ነው የክፍለ ሀገር ነጋዴ እየመጣ ይወስዳል። ሶ ሪንት ማድረግ የሚፈልግ ከስተመር እዛ አካባቢ ላይ አሁን ሚኒመም እንደው በቃ በጣም ሚኒመሙ 4,000 ብዬ ሊያዝልሽ ዲስካሬጅ እንዳትሆኚ ማለት ነው። ሙሉ ሱቁን ሪንት ለማድረግ አንዷ ካሬ ዋጋ በ4,000 ብር ሚኒመም ነው የሚልሽ። እንዳውን እንደ አቨሬጅ ባነሳልሽ ከ6,000 እስከ 7,000 ነው የአንድ ካሬ ዋጋ ኪራይ እየተከራየ ያለ። ያ ማለት በ22 ካሬው ወይ በ32 ካሬ ብታባዢው ፐር መንዝ ሜክ የምታደርጊው የሬንታል አማውንት ነው ማለት ነው። በጣም ነው የማመሰግነው። ባትነግጂበትም ሬንታሉ ብቻ ራሱ በመቶ ሺዎች ሜክ የምታደርጊበት አይነት ኦፕሽን አለ ማለት ነው መርካቶ ላይ በመሆኑ ብቻ። በጣም ነው የማመሰግነው ሰበሰን። ልዙርና 6 መግቢያ ያለ ያልከውን ለያቸው። በጣም ነው የማመሰግነው። እሺ ቴንክ ዩ በጣም አመሰግናለሁ። ኦኬ ከጀርባም መንገድ አለው ማለት ነው። በጣም አሪፍ